ሶ አንድ ፍሪ ኤንድ ኢዚ ቱ ዩዝ የሆነ ፎርም ታይመር አግኝተናል። ስለዚህ እሱን ነው የምንጠቀመው እና አጠቃቀሙን ላሳያችሁ ነው አሁን። ሶ እኛ የላክንላችሁ ሊንክ አለ አይደለ? ኤኒ ታብ ላይ ፔስት ታደርጉታላችሁ። ከዛ ክሊክ ማድረግ ነው። ሳይኒን አድርጉ ይላችኋል። ስለዚህ ልክ እንደዚህ እዚህ ጋር ሎግዲን የሆነ ክሮም ኦልሬዲ የምትጠቀሙ ከሆነ ምንም አይከብዳችሁም። ካልሆነም ደግሞ ሳይኒን ዊዝ ኢሜል ትሉታላችሁ። ኢሜላችሁን ትጽፋላችሁ፣ ፓስወርድ ምናምን ከዛ ይገባላችኋል። ሳይኒን ዊዝ ጉግል እለዋለሁ እኔ ቢካዝ ኦልሬዲ አካውንቴ ሳይንድ ኢን ነው። ሶ እንደዚህ ኔክስት ማለት ኮንቲኒው ማለት ከዛ በኋላ ፈተናው የትናንትናውን ሞዴል ነው ሪስኬጁል ያደረግነው አውቀን ማለት ነው እና ኢን 1 ሚኒት ይመጣል ይላችኋል። ሶ አንድ ደቂቃውን ጠብቄ ደግሞ ፈተናው ሲመጣ እንዴት እንደምፈተን አሳያችኋለሁ ማለት ነው። ይሄንን ለዛሬው ፈተና ለሁሉም ሳብጀክቶች ትደግሙታላችሁ። በጣም ቀላል ነው። ኢሜላችሁን ሳይኒን ማድረግ ነው። ኢሜላችሁን ሳይኒን ለማድረግ ፓስወርድና ፓስወርዱንና ኢሜሉን ስሙን ማወቅ ነው። እሱን ካላወቃችሁ አዲስ ኢሜል ክፈቱ። እንዴት እንደምትከፍቱ ቪዲዮ ልከንላችኋል። ዩቲዩብ ላይ ሞልቷል ብዙ ጋይድ ቪዲዮ። ሶ 44 ሰከንድ በኋላ ሪከርድ አድርጌ ደግሞ መለሳለሁ። ሶ 10 ሰከንድ ይቀረናል እና ደግሞ ምን አድርገናል መሰላችሁ አዲስ ፊቸር ሰዓት ትንሽ ሬንጅ እንሰጣቸዋለን። ሶ በነዛ ሬንጆች መሃል ውስጥ ገብታችሁ ለተባለው ሰዓት መፈተን ትችላላችሁ ማለት ነው። ልክ እንደዚህ ሰዓቱ ሲደርስ ጌት ስታርትድ ይላችኋል። ሰዓቱ ሲደርስ ማለት እኛ እነግራችኋለን ማቴማቲክስ ኤግዛም ዛሬ ቅዳሜ ግንቦት 29 በዚህ ሰዓት ነው ፈተናው የሚሆነው ብለን ማለት ነው። ሶ ጌት ስታርትድ ማለት ነው። ከዛ ጥያቄው እንደዚህ ሎድ ያደርግላችኋል። ይሄኛው ነገር አልጠፋ ብሎናል። ኤኒዌይስ ሌሎቹ ላይ ለማጥፋት ሞክራለሁ። ብቻ እንደዚህ ራንደም ቴክስት ካስገባችሁ ችግር የለውም። ስኪፕን ብታደርጉት ችግር የለውም። እዚህ ጋር ስማችሁን ብትነግሩን ጥሩ ነው። ላ መልሶቻችሁን እየሞላችሁ መሄድ ነው። ሶ ኦብቪየስሊ ስኮር ትክክለኛ አይሆንም። እናንተን ለማሳየት ራንደም ነገር ነው እየመለስኩኝ ያለሁት። ማንበብ ጀመርኩኝ። ኤኒዌይስ እሺ ሶ እንደዚህ ማድረግ ነው። ከዛ በኋላ ይሄኛውን አንሰር ሞዲፋይ እንዳታደርጉት ቢካዝ እሱ ነው የሚያስገባላችሁ። ጨረስኩኝ አይደለ? ያው 15 ጥያቄ እዚህ ጋር ይታያችኋል ሰዓቱ ለእናንተ ስትሰሩ ፕሮግረሳችሁ ማለት ነው። ስንተኛ ላይ እንዳላችሁ አይታችሁ እንደኔ ሄድ ማየት ነው። ወይም አይ ዶንት ኖ እኛ አንተን አፕላይ የምናደርግ ከሆነ which is ጥያቄዎቹን ሪዛልቭ እንዲያደርጋቸው ማለትም ኮድ ላይ ሀፕን የሚያደርገው እሱ ስለሆነ ይሄ ቁጥሩን ማየት ሊያስቸግራችሁ ይችላል። ኤኒዌይስ ግን ከሰዓቱ በፊት ለመጨረስ መሞከር ነው። ሰሚት ስትሉት ደግሞ ያልጨረሳችሁ ጥያቄ ካለ አስገቡት ይላችኋል። ይኸው እንደዚህ ፎርማችሁ ሰክሰስፉሊ ሰሚት ይላችኋል። ሪዛልት ደግሞ ልክ እንደ ማትሪክ ስጨርሱ ነው የምንለቅላችሁ። መልቀቅ እንችላለን ኢንስተንት ላይ። አሁንም ግን አንደኛ ውጤታችሁን ማየታችሁ የሚያስደብራችሁ ልጆች ትኖሩ ትችላላችሁ። ምንም ሊሆን ይችላል። ግን ሪሊዝ ሲደረግም ደግሞ ለአንዳንዶች ሁለቴ እንዳይለቀቅ ሁላችሁም ተፈተናችሁ ጨርሳችሁ በኋላ ማክሰኞ ጠዋት ሁሉም ሰው ሪዛልቱ እንዳይ እናደርጋለን። እኛም ስታቲስቲክሱን ይዘን እንዴታችሁ እናስገባለን ማለት ነው። ጥያቄ ሪዛልት ሲመጣ እንዴት እናያለን ለምትሉ ከሆነ ሊንክ ካለው ሊንክ እንልክላችኋለን። ፕሮባብሊ ኢሜል ነው የሚሆነው። ኢሜል ከሆነም ኢሜል ይላክላችኋል ማለት ነው። ሶ ዲስ ኢዝ ኦል ዘ ቤስት ቴክኒክ ለመፈለግ ሌሊቱን ሙሉ ቁጭ ብለን ያደርነው ለእናንተ የሚሆነውን ለመጠቀም ማለት ነው። ሶ ይሄኛው ኢዚ ቱ ዩዝ አሪፍ የሆነ ፎርም ታይመር ነው። ቆንጆ ነው። ሶ ተጠቀሙበት። ቀላል ነው። ሃቭ አ ጉድ ዴይ